ብዙ ሪል ስቴቶች አሉ። ስለዚህ ደንበኞች እናንተን በምን መርጠው ይመጣሉ ብለህ ታስባለህ? በጣም ጥሩ ጥያቄ። ባይዘዌ ይሄንን ጥያቄ ሲመልስ ደስ እያለኝ ነው፣ ምክንያቱም ከብዙዎች የምንለየበት ጥያቄ ስለሆነ ማለት ነው። አንድ 6 ፖይንቶችን ላንሳልሽ። አንደኛው ከውጪ ሀገር ሆነው ለሚገዙ ከስተመሮቻችን ያለምንም ስጋት እዛ ሆነው ሊገዙበት የሚችለውን አማራጭ አዘጋጅተናል። ይሄም በዲኤች በኩል ውላቸውን መጨረስ ይችላሉ ማለት ነው። አንደኛው ይሄኛው ለየት ያደርገናል። ሌላው ነገር 50% የባንክ ኦፕሽን እናዘጋጃለን። 50% የባንክ ኦፕሽን መሮ ብቻ ሳይሆን ከወለድ ነፃ የሆነ የባንክ አገልግሎት ነው። ሌላው ነገር ተጨማሪ እዚህ ላይ ደግሞ መጥቀስ የምፈልገው የባንክ ብድሩ አሁን ላይ ሳይሆን የሚጀምረው ልክ ቤቱ ከተረከቡ በኋላ የ50% የባንክ ኦፕሽኑ ይጀምራል ማለት ነው። ሌላኛው ነገር በካሬ 69500 ነው እየሸጥን ያለ ነው። ይሄ በከተማችን ኮምፓውንድ ከሆኑ አፓርትመንቶች ልዩ የሚያደርገን ይሄ ነው። ምክንያቱም እኛ እየሸጥን ያለ ነው በሲንግል አፓርትመንት ዋጋ ነው። በ69500 በካሬ አዲስ አበባ ውስጥ ብቸኛ ነን። እሱ ብቻ አይደለም 100% ለሚከፍሉ ከስተመሮቻችን በካሬ 48650 ነው የሚሸጠው። እንዲሁም ደግሞ 50% ለሚከፍሉ ከስተመሮቻችን ደግሞ በካሬ 59000 እየሸጥን እንገኛለን። እንደ አቅማቸው ደግሞ በ25% ለሚከፍሉ ከስተመሮቻችን ደግሞ በካሬ 66000 ነው እየሸጥን ያለ ነው። ይሄ እኛ ጋር ኔት ዲስካውንት ነው የምናደርገው ከ30% እስከ 5% ኔት ዲስካውንት በቁጥር ለዛ ነው የምነግርሽ ማለት ነው። ሌላኛው ነገር በፍሎር 6 አባወራ ብቻ ነው የሚኖረው። አንድ ብሎክ ከ1000 ካሬ ሜትር በላይ ላይ ነው የሚያርፈው። ያ ላይ 6 አባወራ ብቻ ነው የሚኖረው ማለት ነው። ይሄ ምንድነው ጥቅሙ የምለው ከስተመሮች ራሳቸው ያውቃሉ ማለት ነው። ሰፊ የሆነ ኮሪደር ይኖራቸዋል። የጋራ መገልገያ የምንላቸው እነዚህ ሊፍቶች፣ ኮሪደር እንዲሁም ደግሞ ጋር ቤት ሹተሮች አይጨናነቁም። እነዚህ አሪፍ ነው የሚሆነው ማለት ነው። ሌላኛው ነገር ኮምፓውንድ አፓርትመንት መሆኑ ነው። እንግዲህ ኮምፓውንድ አፓርትመንት ስንል ብዙ ነገር ማንሳት እንችላለን። አንድ ሰው ቤት ሲገዛ አብሮ የሚገዛው ብዙ ነገር ነው። አንደኛ የልጆቹና የራሱ ደህንነት አብሮ ይገዛል። ሌላኛው ነገር ደግሞ ጽዱና ምቹ መንደር አብሮ ይገዛል። ሌላኛው ስለ ራሱ ደህንነት ያስባል። ለምሳሌ አንድ ኮምፓውንድ አፓርትመንት አንድ ከስተመራችን ከዛ ሲገዛ ኢንቨስት ሲያደርግ አብሮ የሚያገኘው አንደኛ የልጆች መጫወቻ ስፍራ ቦታ ያገኛል። ይሄ ብዙ ቦታ የሚያስቸግር ነው። ሁለተኛ ነገር ዙሪያው ስለሚታጠርና የራሱ የሆነ ሴኩሪቲ ካሜራና ሴኩሪቲ ጋርድ ስላለው ምንም አይነት የደህንነት ስጋት አይኖርባቸውም። ሁለተኛ ነገር ደግሞ ለአዋቂዎች የሚሆን መናፈሻ ይሰራል። ይሄም ደግሞ ከስተመር ቤት ውስጥ ተደስቶ ወጥቶ ሪፍሬሽ ራሱን ለማድረግ አየር ለመውሰድ ሌላ ወደ ሌላ ከተማ መሄድ አይጠበቅበትም። እዚህ ግቢ ውስጥ ማድረግ ይችላል ነው። ሶስተኛው ነገር ደግሞ የራሱ የሆነ ትራስ አለው። ይሄ ላይ ደግሞ ለሰርግ፣ ለልደት፣ ለማንኛውም ሴሬሞኒ በነፃ መጠቀም ይችላል ማለት ነው። አራተኛው ነገር ደግሞ የራሱ የሆነ ከርሰ ምድር ውሃ አለው። የራሱ የሆነ ከርሰ ምድር ውሃ አለው ማለት የውሃን ችግርን ይቀርፋል ማለት ነው። ምንም አይነት የውሃ መቆራረጥ ነገር አይኖርም። እሱን በይዘዌ ውላችን ውስጥ አለ። ብዙ ቦታ ላይ የራሱ የሆነ ከርሰ ምድር ውሃ አለ ሊባል ይችላል፣ ግን ውል ውስጥ አይኖርም። እኛ ጋር ግን ይሄንንም ጨምሮ ስታንድ ባይ ጄኔሬተር በውል ውስጥ እናካትታለን። ይሄ ለከስተመር ጋራንቲ ነው ማለት ነው። ሌላኛው ነገር ያከፋፈሉ ሁኔታ ነው። ቅድም ላነሳልሽ እንደሞከርኩት በራሱ ፋይናንስ ነው ቅድሚያ የሚገነባው፣ ከዛ በኋላ ነው ክፍያ የሚጠይቀው። ከፋፈሉን በተመለከተ 3 ጥቅሞችን ያገኛለን። አንደኛ እኛ ክፍያ ለመጠየቅ ግዴታ መገንባት ስላለብን በጊዜው እንድንገነባ ያደርጋል ማለት ነው። ሁለተኛ ከስተመር በታሰበውና ዲሊቨሪ ታይሙን እንዲጠብቅ ያደርገዋል ማለት ነው። በሰዓቱ በየጊዜው ከገነባን ዲሊቨሪው በሰዓቱ ስለሚያል እዚህ ከስተመር ይጠቀማል ማለት ነው። ሶስተኛ ነገር ደግሞ ከስተመር እየሰራ መክፈል ይችላል ማለት ነው። ጊዜ ይኖረዋል። አሁን ለምሳሌ የኛውን ሲ ብሎክ 8ኛ ፎቅ ላይ ደርሰናል። ዛሬ ከስተመር መጥቶ ቢገዛው ሁለተኛውን ክፍያ የሚከፍለው 12ኛ ላይ ሲደርስ ነው ማለት ነው። ጋፕ አለው። ከስተመር በዚህ መጠቀም ይችላል ማለት ነው። እነዚህ ማንሳት እንችላለን። በጣም ጥሩ። በሰፊው እናንተን ከሌሎች ሪል ስቴቶች ምን ይለያቸዋል ለሚለው ጥያቄ ለተመላሾች መረጃ ሰጥታል ብዬ አስባለሁ። ቅድምም ስለ